ክቡራንና ክቡራት ኢትዮጵያውያን በዘመናዊ የኢትዮጵያ ታሪክ ጎልቶ ከወጡ የህዝብ ፍላጎቶች አንዱ ህዝብ የሚሳተፍበትና የሚሰማበት የአስተዳደር ሂደት በሌላ አነጋገር ዴሞክራሲያዊ ስርዓት የመገንባት ፍላጎት ነው። ይህ ፍላጎት ከዘመን ወደ ዘመን እያደገ ከትውልድ ወደ ትውልድ እየተሸጋገረ ዛሬ ላይ ደርሷል። በዚህ ባለንበት ዘመንና ትውልድ ይህ ፍላጎት እውን ሆኖ ዴሞክራሲያዊ አገር እንድንገነባ ትልቅ ፋይዳ የሚኖረው አንዱ ኩነት ቀጣዩ ጠቅላላ አገራዊ ምርጫ መሆኑ ግልጽ ነው። ለዚህም ነው ይህ ምርጫ በብዙዎች በጉጉት እየተጠበቀ የነበረው። አንዳንድ ፓርቲዎች እና ልሂቃን ምርጫው መደረግ የለበትም የሚል አቋም በያዙበት ጊዜ መንግስት ምርጫው በጊዜው መደረግ እንዳለበት አምኖ በቁርጥ ሲዘጋጅ የነበረው የምርጫውን ሀገራዊ ፋይዳ በሚገባ በመረዳትና በማመን ነበር። ሆኖም በኮቪድ-19 ወረርሽኝ መከሰት የተነሳ ይህ ምርጫ ቀድሞ በተያዘው ሰሌዳ ማካሄድ እንደማይችል በየደረጃው ላሉ ምክር ቤቶች የሚደረገውን የሀገሪቱን ምርጫ ለማከናወን በሕግ ብቸኛ ስልጣን የተሰጠው የምርጫ ቦርድ መጋቢት 22 ቀን 2012 ዓመተ ምህረት አስታውቋል። በዚህም የተነሳ ምርጫውን ለሌላ ጊዜ ማስተላለፍ የግድ ሆኗል። ከኮቪድ የተነሳ የምርጫ መተላለፍ ደግሞ በኢትዮጵያ ብቻ ሳይሆን በመላው ዓለም በብዙ ሀገራት እየተከሰተ ያለ እውነት ነው። ከዚህ በተቃረነ መልኩ ምርጫ ላለማስተላለፍ ወይም ላለማሸጋገር ወስኖ ፕሬዝዳንታዊ ምርጫን ሙሉ በሙሉ በፖስታ ለማድረግ የወሰነው የፖላንድ መንግስት ከሀገር ውስጥም ሆነ ከውጭ ከፍተኛ ውግዘት ደርሶበታል። የሀገሪቱ የዲሞክራሲ ተቋማት፣ የአውሮፓ ህብረትና ተፎካካሪ ፓርቲዎች የዜጎችን ደህንነት ለማስጠበቅና ምርጫውን ነፃና ፍትሃዊ ለማድረግ ምርጫው መተላለፍ እንዳለበት እየሞገቱ ነው። ከፖለቲካዊ ምርጫዎች በተጨማሪ በኮቪድ-19 ምክንያት የዓለም ትልቁ የስፖርት ውድድር የሆነው እና ዘንድሮ በጃፓን የሚዘጋጀው ኦሎምፒክ ለአንድ ዓመት ተራዝሟል። ዘመናዊ ኦሎምፒክ ከተጀመረበት ከ1896 ጀምሮ ኦሎምፒክ ተቋርጦ የሚያውቀው በአንደኛውና በሁለተኛው የዓለም ጦርነቶች ምክንያት ብቻ ነበር። ኮሮና በዓለም ላይ አሁን የደረሰበትን ደረጃ ይህ ሁኔታ በግልጥ ያመላክታል። እንዲሁም በዱባይ ሊደረግ ታቅዶ በብዙ ቢሊዮን ዶላሮች የተዘጋጀውና ለ6 ወራት ይቆይ የነበረው የዓለም ኤክስፖም ለአንድ ዓመት ተሸጋግሯል። የምርጫ ቦርድ ምርጫውን በተያዘለት ጊዜ ማካሄድ እንደማይችል ከገለጸበት ከመጋቢት መጨረሻ ጀምሮ መንግስት የተለያዩ አማራጮችን በታወቁና በበሰሉ የሕግ ባለሙያዎች ሲያስጠና ነበር። በሶስት ቡድን ተከፋፍለው አንዳቸው ከሌላኛው የማይገናኝ ቡድን መስርተው ባለሙያዎቹ በዝርዝር አጥንተዋል። ከሪፖርቱ እንደተረዳነውም የሀገሪቱን ሕገ መንግስትና ሌሎች ሕጎች ዓለም አቀፍ ስምምነቶችና የሌሎች አገሮች ልምዶችን በሚገባ ተመልክተዋል። በመጨረሻም የተለያዩ አማራጮችን ይዘው በአንድነት በመገናኘት የተቀራረቡ የሐሳብ አማራጮችን አቅርበዋል። ባለሙያዎቹ ያቀረቧቸውን አማራጮች በመያዝ ምርጫው ሊተላለፍ የሚችልበትን ሕጋዊ አግባብ በተመለከተ ከልዩ ልዩ ባለድርሻ አካላት ጋር ውይይትና ምክክር ተደርጓል። ይህንንም ተከትሎ የፌዴራሉ መንግስት ከፍተኛ የስልጣን አካል የሆነው የሕዝብ ተወካዮች ምክር ቤት በጉዳዩ ላይ ሕገ መንግስታዊ ትርጓሜ እንዲሰጥበት
ጉዳዩን ለሕገ መንግሥት ጉዳዮች አጣሪ ጉባኤ መርቶታል። በዚህ መልኩ በሕግ አውጪው የሚቀርብ የሕገ መንግሥት ትርጉም ጥያቄ በብዙ ሀገራት የተለመደ ሕገ መንግሥታዊ ሐሳቦችን ወደ መሬት ማውረጃ መንገድ ነው። ለምሳሌ በፈረንሳይ የሕገ መንግሥት ካውንስል የሚባለው የሀገሪቱ ሕገ መንግሥት ተርጓሚ ብዙ ጉዳዮችን የሚያየው በሀገሪቱ ፓርላማ እየተመራለት ነው። የእኛም የሕዝብ ተወካዮች ምክር ቤት ያደረገው ይህንኑ ነው። በኮቪድ-19 የተነሳ ስድስተኛው ሀገራዊ ጠቅላላ ምርጫ በታቀደለት ጊዜ ሊካሄድ እንደማይችል የምርጫ ቦርድ ካስታወቀ በኋላ ምላሽ የሚፈልጉ ሕገ መንግሥታዊ ጉዳዮችን በተመለከተ የቀረቡ አማራጮች ለሕዝብ ይፋ ሆነዋል። አማራጮቹ ይፋ ከሆኑ በኋላ ጉዳዩ የሕዝብን አትኩሮት የሳበ መነጋገሪያ አጀንዳ ሆኗል። በዚህ ጉዳይ ላይ ከሕዝቡ ከሕግ ባለሙያዎችና ከተጽዕኖ ፈጣሪ ግለሰቦች የተለያዩ አስተያየቶች እየቀረቡ ይገኛሉ። በጉዳዩ ላይ የሚቀርቡት ዋና ዋና አስተያየቶች በሶስት ሊከፈሉ ይችላሉ። አንደኛው ሕጋዊ ወይም ሕገ መንግሥታዊ መፍትሔ እንደሚያስፈልግ የሚቀበሉ ነገር ግን ከሕገ መንግሥት ትርጉም ውጭ ያሉ ሕገ መንግሥታዊ አማራጮችን የሚያቀርቡ፣ ሁለተኛ ሕገ መንግሥታዊ ትርጓሜን የተሻለ አማራጭ አድርገው የሚያቀርቡ፣ ሶስተኛ ጉዳዩ በሕጋዊ አካሄድ ሳይሆን በፖለቲካ መፍትሔ የሚፈታ ነው የሚሉ፣ ለዚህም የሽግግር መንግስት መቋቋም ወይም ተፎካካሪ ፓርቲዎችን ያቀፈ መንግስት ፖለቲካዊ መፍትሔ ነው ብለው የሚከራከሩ ናቸው። የመጀመሪያውን ሐሳብ የሚያራምዱት የተወሰኑ የሕግ ባለሙያዎች አንዳንዶቹ ምርጫን በአስቸኳይ ጊዜ አዋጅ ማራዘም እንደሚቻልና የተሻለው አማራጭ ይህ እንደሆነ ሐሳባቸውን ሰንዝረዋል። በዚህ መልክ ምርጫው በመተላለፉ በስልጣን ላይ ያለው መንግስት እስከ ቀጣዩ ምርጫ በስራ ላይ የሚቀጥል እንደሆነ እነዚህ የሕግ ባለሙያዎች አስተያየታቸውን ሰጥተዋል። በሌላ በኩል አንዳንድ ፓርቲዎችና የሕግ ባለሙያዎች ደግሞ ሕገ መንግሥታዊ ማሻሻያ የተሻለ አማራጭ ነው ብለው መከራከሪያ ያቀርባሉ። መንግስት በአስቸኳይ ጊዜ አዋጅ ብቻውን ብዙ ርቀት መሄድ እየቻለ ወይም በቀላሉ ሕገ መንግሥታዊ ማሻሻያ ማድረግ እየቻለ ጉዳዩን ለምክክርና ለውይይት ማቅረቡ አሳታፊ የሆነ ዴሞክራሲያዊ ስርዓት ለመገንባት ያለውን ቁርጠኝነት በግልጽ ያሳያል። በዚህ ሂደት ቀደም ተብሎ የተገለጹትን አይነት በሕገ መንግሥታዊ ማዕቀፍ ውስጥ ያሉ ገንቢ አስተያየቶች፣ ግብዓቶችና ትችቶች እየቀረቡ ላሉ ሁሉ ምስጋናችንን እናቀርባለን። እንዲህ ያሉ ምክንያታዊና በሕግ ላይ የተመሰረቱ ውይይቶችና ክርክሮች ለዲሞክራሲያዊ ስርዓት ግንባታ ትልቅ አስተዋጽኦ አላቸው። የሐሳብ ፍጭት በጠረጴዛ ዙሪያ በአንደበትና በብዕር ከተደረጉ ሀገር ይገነባሉ። ለጥፋት መቀስቀሻና ለደም ማፍሰሻ ከዋሉ ግን የስልጣን ጥመኞችን ያፈራሉ። ወደ ሁለተኛው ሐሳብ ስንመጣ ሕገ መንግሥታዊ ትርጓሜ የተሻለ አማራጭ እንደሆነ ሐሳባቸውን በተለያዩ የመገናኛ ብዙሃን እየገለጹ ያሉ የሕግ ባለሙያዎችና ሌሎች ሐሳብ አቅራቢዎች አሉ። ከፖለቲካ ፓርቲዎችና ከሲቪክ ማህበራት ጋር በነበረን ውይይትም የሕገ መንግሥት ትርጓሜን መጠየቅ በብዙ ፖለቲካ ፓርቲዎች የተሻለ ተቀባይነት ያገኘ አማራጭ እንደሆነ ለማየት ችለናል። ይህ አማራጭ የተሻለ ነው የተባለው ዛሬ የገጠመንን ፈተና በማየት ብቻ አይደለም፣ ለወደፊቱም ሕገ መንግሥታዊነትን በሀገራችን እንዴት ልናጎለብት እንችላለን የሚለውን በማሰብ ጭምር ነው። ከኛ ሕገ መንግሥት ተቀራራቢ ዕድሜ ያለው የደቡብ አፍሪካ ሕገ መንግሥት በሕገ መንግሥት ትርጓሜ ዳብሮ ከአፍሪካ አልፎ በዓለም አቀፍ ደረጃ ተጠቃሽ ሕገ መንግሥታዊ ስርዓት ሆኗል። በጎረቤታችን ኬንያ
10 ዓመት ብቻ ያስቆጠረው ሕገ መንግሥት በትርጉም እየደረጀ ለጥናትና ምርምር የሚፈለግ ስርዓት ሆኗል። ይህ አጋጣሚ እኛም ሕገ መንግሥታዊ ስርዓታችን በትርጓሜ የምናዳብርበት አዲስ ምዕራፍ ይከፍትልናል። ጀርመን፣ ህንድ፣ አሜሪካ፣ ኮሎምቢያ፣ ካናዳ ግንባር ቀደም ሕገ መንግሥታዊ ስርዓት ተደርገው የሚቆጠሩት በሕገ መንግሥት ትርጓሜ ሕገ መንግሥቶቻቸው እንደ ሰነድ ያሉባቸውን ክፍተቶች ለመሙላት ስለቻሉ ነው። ወደ ሶስተኛው ሐሳብ ስንመጣ በዋነኛነት እንደ መፍትሄ ተደርጎ የሚቀርበው የሽግግር መንግስት አማራጭ ነው። ለዚህ አማራጭ መነሻ ተደርገው የሚቀርቡት መከራከሪያዎች ደግሞ የገጠመን ሕገ መንግሥታዊ ቀውስ ነው፣ ሕገ መንግሥቱ ለዚህ ችግር መልስ የለውም፣ ምንም አይነት ምርጫን የሚያራዝም መንገድ በሕገ መንግሥቱ የለም፣ ለሕገ መንግሥታዊ ትርጉም መነሻ የሚሆንና ይህንን ጉዳይ የተመለከተ ሕገ መንግሥታዊ አንቀጽ የለም፣ ሕገ መንግሥታዊ ትርጓሜም ሆነ ማሻሻያ የብልጽግና ፓርቲ ሙሉ በሙሉ በሚቆጣጠራቸው ምክር ቤቶች የሚተገበሩ ስለሆኑ ገለልተኛ ባልሆነ አካል ተግባራዊ ከተደረጉ ተቀባይነት የሌላቸው መፍትሄዎች ናቸው የሚል እንዲሁም ገዢው ፓርቲ የሚቆጣጠራቸውን የምክር ቤት ወንበሮች ነፃና ዴሞክራሲያዊ በሆነ ምርጫ ያገኘው አይደለም። ስለዚህም ከመጀመሪያውም ቅቡልና ያለው መንግስት አይደለም። ከመስከረም በኋላ ደግሞ ምንም አይነት ቅቡልነት እና ሕጋዊ መሰረት የሌለው ዓለም አቀፍ እውቅናም የማይኖረው መንግስት ይሆናል የሚል መከራከሪያ ነው። እነዚህ መከራከሪያዎች መቅረባቸውና የውይይት አጀንዳዎች መሆናቸው ለሐሳብ ፍጭትና ለሰላ መፍትሄ መገኘት እጅግ ጠቃሚ ናቸው። የቀረቡት አማራጮች ግን በአግባቡ መመርመር ይጠበቅባቸዋል። ሕገ መንግሥቱ ለዚህ ጉዳይ የሚሆን መፍትሄ የለውም የሚለው መከራከሪያ ያላየው ቁም ነገር አለ። በመጀመሪያ ደረጃ እጅግ ብዙ ቁጥርና ሰፊ ልምድ ያላቸው የሕግ ባለሙያዎችና ምሁራን አማራጮች አሉ ወይም አማራጮች የየራሳቸው ውስንነት ያላቸው ቢሆንም አሉ እያሉ በጉዳዩ ላይ ምንም ምርምርና ጥናት ያላደረጉ ባለሙያም ያልሆኑ ሰዎች በድፍረት ሕጋዊ መፍትሄ የሌለው ችግር ነው ማለታቸው ምኞታቸውን እንጂ እውነታውን አያሳይም። ከዛም ሲያልፍ ነገሩ መድኃኒት የለውም ሲልህ መድኃኒቱ እኔ ጋር ብቻ ነው ማለቱ ነው እንደሚባለው ሆኖ እናገኘዋለን። አስቀድመው ነገሩ ሕገ መንግሥታዊ አጣብቂኝ የተፈጠረ ሕጋዊ መፍትሄም የሌለው ቀውስ ያደርጉታል። ቀጥለውም ራሳቸውን መፍትሄና መድኃኒት አዋቂ አድርገው ያቀርባሉ። ሕጋዊ መፍትሄ የለም ማለታቸው ሕጋዊ መፍትሄን አንፈልግም ማለታቸው ነው። ሕጉ በአቋራጭ ስልጣን እንድንቆናጠጥ አያደርገንም ማለታቸው ነው። እንደሚታወቀው ማንኛውም ሕገ መንግሥት ሰፊና ጥልቅ ሐሳቦችን የያዘ ነው። ሕገ መንግሥቱ የያዛቸው አንቀጾችና አንቀጾቹ የተዋቀሩባቸው መሠረተ ሐሳቦች አሉ። ሕገ መንግሥትና ሕገ መንግሥታዊነት ወይም ኮንስቲቱሽን ኤንድ ኮንስቲቱሽናሊዝም ሁለት የተሳሰሩ ግን የየራሳቸው ትርጉም ያላቸው ጽንሰ ሐሳቦች ናቸው። ሕገ መንግሥት የተጻፈው ነው። ሕገ መንግሥታዊነት ግን ስርዓት ነው። ሕገ መንግሥታዊ መፍትሄ ማለት ከሁለቱም የሚገኝ መፍትሄ ነው። የሕገ መንግሥት ትርጓሜ ሕገ መንግሥታዊ መፍትሄ የማዋለድ ሥራ ነው። ለምሳሌ የደቡብ አፍሪካ ሕገ መንግሥት ስለ ሞት ቅጣት ምንም አያወራም። በዚህ ጉዳይ ላይ ሕገ መንግሥታዊ አቋም ምን እንደሆነ የሀገሪቱ ሕገ መንግሥታዊ ፍርድ በሰጠው ሕገ መንግሥታዊ ትርጓሜ ምላሽ ለማግኘት ችሏል። በኮሎምቢያ አንድ ፕሬዝዳንት ከአንድ የሥልጣን ዘመን በላይ ማገልገል አይችልም የሚለውን ሕገ መንግሥታዊ ድንጋጌ ማሻሻል ይቻላል ወይስ አይቻልም የሚለውን ጥያቄ አስመልክቶ ሕገ መንግሥቱ በቀጥታ የሚለው ነገር ባይኖርም
ጉዳዩ በሕገ መንግሥት ትርጓሜ ምላሽ ማግኘት ችሏል። በሀገር አሜሪካ ሕገ መንግሥቱ ስለ ጤና ኢንሹራንስ ወይም ኦባማ ኬር የሚለው ምንም ነገር የለም። እንዲሁም ሕገ መንግሥቱን የመተርጎም ስልጣን የማን እንደሆነ እንኳን ሕገ መንግሥቱ በቀጥታ የሚለው ነገር የለም። ነገር ግን እነዚህና ሌሎች መሰል ወሳኝ ጥያቄዎችን በትርጉም ምላሽ መስጠት ተችሏል። በሰሞኑ ክርክር ለሕገ መንግሥታዊ ትርጉም መነሻ የሚሆንና ይህን ጉዳይ የተመለከተ ሕገ መንግሥታዊ አንቀጽ የለም የሚለው መከራከሪያም ወሳኙ አካል ሊመልሰው የሚገባውን ጥያቄ ቀድሞ የሚመልስ ነው። አንደኛ፣ የሚተረጎም ነገር አለ ወይም የለም የሚለው የሙያ ውሳኔ ነው። ትርጓሜ ያስፈልጋል ወይስ አያስፈልግም የሚለውን በሙያዊ መመዘኛ አይቶ የመወሰን ስልጣን ለሕገ መንግሥት ጉዳዮች አጣሪ ጉባኤ በሕግ የተሰጠ ነው። መመለስ ያለበት እርሱ ነው። ሁለተኛ፣ በጉዳዩ ላይ የተካኑት ባለሙያዎች የሚተረጎም ነገር እንዳለ ሙያዊ አስተያየታቸውን እየሰጡ ነው። የሌሎች ሀገራት ልምድም ለዚህ አይነት ሕገ መንግሥታዊ አጣብቂኝ ሕገ መንግሥታዊ ትርጓሜ ሁነኛ መፍትሄ መሆኑን ያመላክታል። ሶስተኛ፣ እስካሁን በዚህ ጉዳይ ላይ ከአንዳንድ ወገኖች የታየው ብዥታ የትርጉምን አስፈላጊነት የሚመሰክር ነው። ማባሪያ ከሌለው የስልጣን ንትርክ ተቋማዊና ሕገ መንግሥታዊ በሆነ አካሄድ ለገጠመን ፈተና መፍትሄ መፈለግ የተሻለውና ወደፊት የሚያራምደን አማራጭ ነው። አራተኛው፣ የሚተረጎም አንቀጽ የለም የሚለው ክርክር አውቆ ላለማወቅ ከወሰነ ሰው ወይም ጥልቅ በሆነ ያለአዋቂነት አረንቋ ውስጥ ከተዘፈቀ ሰው የሚጠበቅ መከራከሪያ ነው። ስለ ሕገ መንግሥታዊ ትርጉም በጥቂቱ እንኳን ለመረዳት በቅን ልቡና ለሞከርና ጥረት ላደረገ ሰው ይህ ጉዳይ ትርጉም የሚያሻውና በትርጉም ሊፈታ የሚችል እንደሆነ በግልጽ ያሳያል። ሌላም የተነሳ መከራከሪያ አለ። ሕገ መንግሥታዊ ትርጓሜም ሆነ ማሻሻያ የብልጽግና ፓርቲ ሙሉ በሙሉ በሚቆጣጠራቸው ምክር ቤቶች የሚተገበሩ ስለሆኑ ገለልተኛ ባልሆነ አካል ተግባራዊ የሚደረጉ ተቀባይነት የሌላቸው መፍትሄዎች ናቸው የሚለው ጉዳይ ነገሩ ወንዝ ባያሻግርም በሕገ መንግሥት ትርጉም የማይተካ ሚና የሚጫወተው የሕገ መንግሥት ጉዳዮች አጣሪ ጉባኤ በዋነኛነት በገለልተኛ ባለሙያዎች የሚመራ ተቋም ነው። በሕገ መንግሥቱ ይህን ጉባኤ የተመለከቱ ድንጋጌዎች ፍርድ ቤቶችን ከተመለከቱ ድንጋጌዎች ጋር አብረው የተቀመጡ ናቸው። ጉባኤው ወደ ፍርድ ቤትነት የተጠጋ ሕገ መንግሥታዊ ተቋም ነው። ከዚህም በተጨማሪ የፌዴሬሽን ምክር ቤት የሚመራው በብልጽግና ፓርቲ አይደለም። ስለዚህ የትርጓሜው ሂደት በአንድ ፓርቲ ቁጥጥር ስር ያለ ነው ለማለት አይቻልም። የትርጓሜውን የውሳኔ ሐሳብ የሚያቀርበው በጠቅላይ ፍርድ ቤት ፕሬዝዳንትና በምክትል ፕሬዝዳንት የሚመራ ገለልተኛ አካል ነው። የሕገ መንግሥታዊ ትርጓሜ ስርዓታችን ወደፊት መሻሻል ቢኖርበት እንኳ ለሕገ መንግሥታዊነት ተገዥ የምንሆነው አሁን ያለውን እና በሕገ መንግሥቱ የተደነገገውን ስርዓት አክብረን መሆን አለበት። ዛሬ ያሉንን ተቋማትና ስርዓት ማክበር ካልቻል ሕገ መንግሥታዊነት ስር ሊሰድ ፈጽሞ አይችልም። ለምሳሌ በሀገር አሜሪካ ጥቁሮች እንደ ዜጋ ያላቸውን መብት ለማስከበር ከነውስነቱም ቢሆን በሕገ መንግሥታዊ ስርዓት ማዕቀፍ ውስጥ ተግባራዊ ያደረጉት ትግል ነው። እስከ ጠቅላይ ፍርድ ቤቱ ድረስ ያቀረቧቸው የሕገ መንግሥት ጉዳዮች በመጨረሻ ዘላቂና ሕጋዊ በሆነ መንገድ መብታቸውን እንዲያስከብሩ አስችሏቸዋል። ያሉትን ተቋማትና ስርዓት እየተጠቀሙ እያዳበሩ መሄድ ብልህነትና ለሀገር እጅግ ጠቃሚ አካሄድ ነው። የሕገ መንግሥታዊነት አንዱ መገለጫ ሕገ መንግሥቱን የተመለከቱ አለመግባባቶች ሲኖሩ የመንግስት ውሳኔና ተግባር
ሕገ መንግስታዊ አይደለም የሚል ቅሬታ ሲኖር ጉዳዩን ሕገ መንግስቱን የመተርጎም ስልጣን በሕገ መንግስት ለተሰጠው አካል ማቅረብ ነው። ከዚህ ውጪ ሁሉም ሕገ መንግስቱን ተርጓሚና የሕገ መንግስት ዳኛ እሆናለሁ ካለ ለዲሞክራሲም ሆነ ለሕገ መንግስታዊነት የማይበጅ ምስቅልቅል የሚያስከትል አካሄድ ነው። በሕገ መንግስቱ የተቀመጠውን ስርዓትና የተቋቋሙ ተቋማትን አክብረን መንቀሳቀስ፣ ጉድለታቸውን በሂደት እየሞላን መሄድ የሁላችንም ግዴታ ነው። ሌላም የተሰነዘረ መከራከሪያ አለ። ገዢው ፓርቲ የሚቆጣጠራቸውን የምክር ቤት ወንበሮች ነፃና ዴሞክራሲያዊ በሆነ ምርጫ ያገኘው አይደለም። ስለዚህም ከመጀመሪያውም ቅቡልነት ያለው መንግስት አይደለም። ከመስከረም በኋላ ደግሞ ምንም አይነት ቅቡልነትና ህጋዊ መሰረት የሌለው ዓለም አቀፍ እውቅናም የማይኖረው መንግስት ይሆናል የሚል ነው። ይህ አስተያየት መመለስ ያለበት በህግ ነው። ስለ 2007 ምርጫ መከራከር ሳያስፈልገን አሁን ያለው መንግስት ህግ የሚያወጣ ዓለም አቀፋዊ ስምምነቶችን የሚፈርም በጀትና እቅድ የሚያጸድቅ ህጋዊ መንግስት ነው። ብልጽግና ፓርቲም በመላው ሀገሪቱ አባላትና ደጋፊዎች እንዲሁም መዋቅር ያለው ሀገራዊ ለውጥን በመምራት የብዙዎችን ድጋፍ ያገኘ ግዙፍ ፓርቲ ነው። ህጋዊ በሆነ አግባብ የኮቪድ-19 ስጋት እስኪወገድ ድረስ እና ቀጣይ ምርጫ እስኪካሄድ ደግሞ ሀገር የማስተዳደር ኃላፊነት ያለበት ፓርቲ ነው። ከጥቂት ከባቢ ያልዘለለ ድጋፍ ያላቸው ፖለቲከኞች በህግም በፖለቲካም ሆነ በሞራል መስፈርት ከእነርሱ በብዙ እጥፍ የተሻለ ቅቡልነት ያለው ፓርቲና መንግስት ሀገሪቷን እየመራ መሆኑን መረዳት ይኖርባቸዋል። የቀድሞውን የምርጫ ሰሌዳ የተወካዮች ምክር ቤት ሲያጸድቅ ያልተነሳ የህጋዊነት እና የቅቡልነት ጥያቄ ምርጫው እንዲራዘምና ሌላ ለመራዘሙ ህገ መንግስታዊ መፍትሄ እንዲገኝለት ሲወስን የቅቡልነትና የህጋዊነት ጥያቄ ማንሳት በአንድ ጉዳይ ላይ ሁለት አቋም መያዝ ነው። የመጨረሻው ነገር ግን በቀላሉ የማይታየው ሐሳብ ደግሞ መፍትሄው የሽግግር መንግስት ነው የሚለው ነው። ይህ መንገድ በህገ መንግስቱም ያልተደነገገ ህገ መንግስታዊም ያልሆነ ሐሳብ ነው። ያለ ምርጫ እንዲሁ ተጠራርቶ ስልጣን የሚከፋፈልበት ምንም አይነት ህጋዊም ሆነ ህገ መንግስታዊ አካሄድ የለም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። ህገ መንግስቱ ስልጣን በምርጫ ብቻ እንደሚገኝ ይደነግጋል። ይህን መሰረታዊ መርህ በጣሰ ሁኔታ ስልጣን እንደ ድግስ ትሩፋት ለሁላችንም ይዳረስ የሚለው አካሄድ በሀገራችን ዴሞክራሲያዊ ስርዓት ለመገንባት የምናደርገውን ጥረት ወደ ኋላ የሚመልስ ከህዝብና ከሀገር ይልቅ የስልጣን ፍላጎት የሚያስቀድም አስተሳሰብ ነው። ለመሆኑ የተመረጠ መንግስት እያለ ያልተመረጡ ፓርቲዎች ተሰባስበው መንግስት የሚመሰርቱት በየትኛው የሞራል የህግ እና የስርዓት አካሄድ ነው? የሀገሪቱ የፖለቲካ ሁኔታ የህዝብ ይሁንታ በአንድም በሌላም መልኩ ሳይኖረው በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው? ከመቶ በላይ ፓርቲዎች ተደራድረውና ተስማምተው ወደ ፖለቲካዊ መፍትሄ እስኪመጡ ድረስ ምርጫው የሚራዘምበት ችግር ተፈቶ ከህጋዊ ምርጫው ቀን እንደርስ የለም ወይ? ለወራት ምርጫን ማራዘም ወይስ ለዓመታት ለሽግግር መንግስት ብሎ የብጥብጥና የንትርክ መንግስት መፍጠር ነው ኢትዮጵያን ለአደጋ የሚያጋልጠው? በኢትዮጵያ ፖለቲካ ውስጥ የቆየ ተሳትፎ ያላቸው ማህበራዊ፣ ሃይማኖታዊ፣ ባህላዊ፣ ኢኮኖሚያዊና የሲቪክ ተቋማት መሪዎች አሉ። እነዚህን ሁሉ ወይ እንዲደራደሩ ወይም በመራጭነት አሊያም በተመራጭነት ያገለለ የፓርቲዎች የሽግግር መንግስት እንዴት አሁን ካለው መንግስት በተሻለ
ቅቡልነት ይኖረዋል። የሽግግር መንግስት የተመሰረተባቸው ሀገራትና አጋጣሚዎች ብዙውን ጊዜ ከወታደራዊ ወይም አምባገነናዊ የጥቂቶች አስተዳደር ወደ ዴሞክራሲያዊ ስርዓት ሽግግር ለማድረግ የፈለጉ እና ተሰናባቹ ገዢ ቡድን ወደ ስልጣን እየተንደረደረ ያለ የህዝብ ድጋፍ ያለው ፓርቲ ዴሞክራሲያዊ ምርጫ እስኪያካሂዱ ድረስ አዲስ ህገ መንግስታዊ ማዕቀፍ እስኪዘጋጅ ተግባራዊ የሚያደርጉት አማራጭ ነው። ለምሳሌ በደቡብ አፍሪካ የነጮች ብቻ የሆነው ፓርቲ እና የአፓርታይድ መንግስት የብዙሃን ድጋፍ ላለው የአፍሪካ ናሽናል ኮንግረስ በዲሞክራሲያዊ ምርጫ ስልጣን እስኪያስረክብና አዲስ ህገ መንግስት እስኪጸድቅ በጋራ የሽግግር መንግስት መስርተዋል። በፖርቱጋል፣ በፖላንድ እና ሌሎችም በመሰል የሽግግር ሂደት ያለፉ ሀገራት ልምድም ተመሳሳይ ነው። የደቡብ አፍሪካን፣ የደቡብና የምስራቅ አውሮፓን እንዲሁም የላቲን አሜሪካን የሽግግር ተሞክሮ ስናይ አብዮታዊ ሊባል የሚችል ለውጥ፣ ሙሉ የህገ መንግስት ለውጥ የሚካሄድበት በስልጣን ላይ ያለው ኮሚኒስት ፓርቲ ወይም ወታደራዊ አገዛዝ ከስልጣን ለመውረድ በሚንደረደርበት ሂደት ውስጥ ነው የሽግግር መንግስት የመሰረቱት። በዚህ አጋጣሚ በግልጽ መታወቅ ያለበት ነገር አለ። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ህገ መንግስት ቀይረን አዲስ ህገ መንግስታዊ ስርዓት እየገነባን አይደለም። ገዢው ፓርቲም ታድሶና የህዝብ ተቀባይነቱን ጨምሮ ገና ጀንበሩ እየወጣ ያለ አዲስ ጉልበትና አቅም ያለው በቀጣዩ ምርጫ እጅግ ሰፊ የማሸነፍ እድል ያለው ፓርቲ እንጂ ተሰናባችና ጀንበሩ ያዘቀዘቀ ስብስብ አይደለም። ስለዚህ የሽግግር መንግስት የሚለው ሐሳብ ከህግ አንጻር ብቻ ሳይሆን ካለንበት ነባራዊ ሁኔታ በንድፈ ሐሳብም ሆነ ከሽግግር ተሞክሮ አንጻር ለኢትዮጵያ የሚሆንና የሚበጅ አይደለም። በተለይም የኮቪድ-19 ስጋት ባለበት እና የቀጠናችን ሁኔታ ለሀገር ሉዓላዊነት ስጋት በደቀነበት ወቅት የሽግግር መንግስት እንመሰረታለን ብሎ መቋጫ የሌለው ውይይት ይባል ድርድር መጀመር ኃላፊነት የጎደለው ተግባር ነው። ህገወጥ ብቻ ሳይሆን አደገኛም ነው። መገንባት የምንፈልገው ህገ መንግስታዊ ዴሞክራሲ ነው። ይህም ማለት ህገ መንግስታዊነት የሰፈነበት የህገ መንግስት የበላይነት የሚከበርበት ስርዓት ነው። ህገ መንግስቱ ከደነገገው ስርዓት ውጪ ያለ ምርጫም ህገ መንግስታዊ ዕውቅና በሌለው ህገወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም። እንዲህ ያለው እንቅስቃሴ የኢፌዴሪን ህገ መንግስት ብቻ ሳይሆን ሌሎች የሀገራችንን ህጎችና ዓለም አቀፍ ህጎችን የሚጥስ ነው። በዚህ ረገድ ይህ ህገ መንግስታዊ በሆነ መንገድ ስልጣን መያዝን አጥብቆ የሚያወግዘውና የሚከለክለው እንዲሁም በግለሰብ ደረጃም ሆነ በአገር ላይ ቅጣት የሚደነግገው የአፍሪካ የዲሞክራሲ የምርጫና የአስተዳደር ቻርተር ወይም አፍሪካን ቻርተር ኦን ዲሞክራሲ ኤሌክሽን ኤንድ ጋቨርናንስ ተጠቃሽ ነው። የኢፌዴሪ ህገ መንግስት በአንቀጽ 50 የፌዴራል መንግስት ስልጣንና ተግባር ሲዘረዝር ቁጥር 1 አድርጎ ያስቀመጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ህገ መንግስታዊ ግዴታችን ነው። በህገ መንግስቱና በህገ መንግስታዊ ስርዓቱ ካልሆነ በስተቀር የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ስልጣን የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራሉ። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ
ይህንን ከሚሸከምበት ደረጃ አልፏል። የኮሮና ቫይረስ ስጋት ተጋርጦብን የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከሕግ አግባብ ውጪ በሁከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑም እንዲታወቅ እንፈልጋለን። በአጠቃላይ የሚኖረን የመፍትሄ ሐሳብ ሁላችንንም በፍጹምነት የሚያረካ ባይሆንም ከሕግና ከሕገ መንግሥታዊነት ያልወጣ ሀገሪቱን ያለ መንግሥት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ-19ን ለመከላከል ያለንን አቅምና ዕድል የማያበላሽ የሕዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ለዚህም ነው ሕገ መንግሥታዊ ትርጉም የገጠመንን ፈተና ከሌሎች በተሻለ መልኩ ይፈተዋል ብለን የምናምነው። ይህንንም በውይይት በምክክር በጥበብና በእውቀት ለኢትዮጵያና ለሕዝባችን የሚበጀውን ለማድረግ እንደ ወትሮው የሚጠበቅብን ሁሉ ለማድረግ ዝግጁ መሆናችን እየገለጽኩ መላው የኢትዮጵያ ሕዝብ ይህንን ጉዳይ በትኩረትና በጥሞና እንዲከታተል አደራ ማለት እፈልጋለሁ። አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ ያሻግርም።